ስለዚህ ክንፈዳኛ የሚባለው ሰውዬ በሰብልዬ እጁ ወደ ኋላ ታስሮ የመጣ ሰውዬ ማለት ነው። አሁን ቁርሱን ፉል አስመራ ስለሚበላ ምንድነው ያለው? ከኤርትራ ጋር ግንኙነት ለመመስረት ሶስተኛ ወገን አያስፈልገንም። አብቹ ጀግና ነው። በቃ የጀግና ልጅ ነው። ኢትዮጵያን አሁን እየመራ ያለው ብልጽግና ፓርቲ የወንዶች ቁና ስብስብ ፓርቲ ነው። አለቀ። ቻሉት። እኔ የኤርትራ አየር ኃይልና የኢትዮጵያ አየር ኃይልን በሰማይና በምድር በምንም አይነት ሁኔታ ማወዳድረው ማነጻጸረው አይደለም። የኤርትራ አየር መንገድና የኤርትራ አየር ኃይል አንድ ግቢ ውስጥ ነው ያሉት። 2 ቀን ነው የሚፈልገው የኢትዮጵያ አየር ኃይል 2 ቀን ብቻ። የኤርትራ አየር መንገድ ባዶ ነው። ከኢትዮጵያ ጋር የሚነጻጸርና ምን ወዳደርበት ነገር የለም። ለምን ሀገራችንን አታሳድግም? ለምን ውሃ አታስገባም? ለምን መብራት አታስገባም ብለህ ለምን አትጠይቅም? ለሻቢያ ደጋፊዎች ሻቢያ ስንት ጄት አለክ ከኢትዮጵያ ጋር ለመዋጋት ብላችሁ ብትጠይቁት ደስ ይለኛል። እውነተኛ የሆናችሁ ሀገራችሁን የምትወዱ ጠይቁ፣ እስኪ ጠይቁ። ስንት እንዴት ነው የምናደርገው ይሄን ነገር? እናንተ የምታወሩት ሚዲያ ላይ ምናምን የምታወሩት ነገር ሁሉ ነገር ተጠናቀቀ ነው፣ ግን ይሄ ነገር እውነት ነው ወይስ አስጎብኙን በሉ። ሻቢያ 2 ቀን 3 ቀን ሊደብቅ ይችላል። 4ኛው ቀን ግን ሻቢያ ለራሱ ሲል ማለት ነው ራስህን ነው ልክ የሚያጨስህ። ራሳቸውን ያጨሳቸዋል። እንኳን 150 አውሮፕላን አይደለም 1 አውሮፕላን አልገዛም ሻቢያ። ልንገራችሁ፣ ግልጽ ልንገርህ፣ ኢትዮጵያን ስትግጡ የነበራችሁ ሰዎች ጠቅላላ ደጋግሜ እነግራችኋለሁ፣ ይሄ ትውልድ እናንተን አይሰማም። እኛ በአሰብ ጉዳይ ትግራይ ሄደን ጦርነት የምንከፍትበት ምንም ምክንያት የለም። እዛው ተጣመዱ፣ እዛው አብራችሁ ቢሉ ጠጡ፣ እንጆይ አድርጉ። በቃ ኢትዮጵያ የምትባል ኩሩ ሀገር ለእንደዚህ አይነት ሰዎች ይህንን ማድረግ ትሰራለች ብዬ አላምንም። ከዚህ በፊትም የኤርትራ አየር መንገድ 1 አውሮፕላን ነው ያለው። ያ አውሮፕላን 30 ዓመት አልበረረም፣ መሬት ላይ ቁጭ ብሏል። 30 ዓመት ሙሉ አስመራ ኤርፖርት ቁጭ ብሏል። ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያ ድምጽ ቤተሰቦች እንደምን አላችሁ? የኢትዮጵያ ድምጽ ተጀምሯል። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን እንግዲህ ይህ አዲስ ቻናል ነው። ከዚህ በፊት ተጠቀምበት የነበረው የቻናል በጸረ ኢትዮጵያ ኃይሎች በወንበዴዎች ብንለው ይቀላል በእነሱ አማካይነት እንግዲህ በተደጋጋሚ ሪፖርት እያደረጉ በሐሰት ላልተወሰነ ጊዜ ቻናላችን እንዲዘጋ አድርገዋል። ስለዚህ ይህንን የኢትዮጵያ ድምጽ የተሰኘ ቻናል ከፍተናል ማለት ነው። የኢትዮጵያ ድምጽን ሰብስክራይብ እንድታደርጉ አስቀድሜ እጋብዛለሁ። ኢቲ ቮይስ ተጀምሯል። ክቡራትና ክቡራን እንግዲህ ሰሞኑን የኤርትራ የነጻነት ቀን የሚባለው እጅግ ከፍተኛ የሆነ ግርግር በማስነሳት የኤርትራ ሚዲያዎች በዓሉ እንዲደምቅ ጥረት አድርገዋል። እኔ ኤርትራውያን መብታቸው ነው የነጻነት በዓላቸውን ማክበራቸው። በጣም ትልቁ ስህተት ግን ምንድነው? የሌለ ድራማ እየፈጠሩ የሻቢያ ወኪል ሚዲያዎች አውሮፓም አሜሪካም ያሉት ሻቢያ የሌለ ነገር በምንም ተአምር እዛ ምድር ላይ የሌሉ ነገሮችን እንዳሉ በማስመሰል ለኤርትራውያን በሞቅታ የሚለቁላቸው ነገርን የሻቢያ ደጋፊዎች አውሮፓም አሜሪካም ያሉት ምንም ነገር ሳያጣሩ ማለት ነው እነዚህ አውሮፓና አሜሪካ ያሉ ሶሻል ሚዲያ ላይ የሚለፈልፉ ሚዲያዎች የሚነግሯቸውን ነገር ሁሉ አሜን ብለው ይቀበላሉ። የሻቢያ ደጋፊዎችም ሆኑ ሌሎቹም ሲፋቁም ያው አንድ አይነት ናቸው ለኔ። በጣም በሚገርም ሁኔታ የእስራኤል አየር ኃይልን ጀት የኤርትራ የመከላከያ ሰራዊት የኤርትራ አየር ኃይል ጀት ነው በማለት ሙሉ በሙሉ ማለት ነው ያለምንም ቅንጣት እፍረት አንድ ጀት ሰማይ ላይ ሲበር እስራኤል ሀገር ሲበር የነበረን ጀት የእስራኤልን አርማ የእስራኤልን ባንዲራ የእስራኤልን አየር ኃይል አርማ ያደረገ ተዋጊ ጀት ሲበር የኛ ጀት ነው ብሎ ሻቢያ ጠቅላላ በማሳየት ምድረ ሻቢያ ደጋፊ ጠቅላላ እየገባ ኮሜንት ይጽፋል። ጅግና 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 እያለ ሐቁ ያ አይደለም፣ መሬት ላይ ያለው ሐቅ ነው። መሬት ላይ ያለውን ሐቅ ልንገርህ። የኤርትራ አየር መንገድና የኤርትራ አየር ኃይል አንድ ግቢ ውስጥ ነው ያሉት። በአይኔ ያየውን ነገር ልንገርህ፣ ያየሁትን ነው የምነግርህ። ትናንሽ የለመለማመጃ አውሮፕላኖች የአየር ኃይል አውሮፕላኖች አይተናል በተደጋጋሚ ስንመላለስ። እነዚህ ሰማይ ላይ ሲበሩ የሚታዩት አውሮፕላኖች ጠቅላላ በጣም እርግጠኛ ሆኜ ልንገራችሁ አውሮፕላን አሜሪካም ላላችሁ ውሸት ነው በደንብ ታውቁታላችሁ። እኔ የኤርትራ አየር ኃይልና የኢትዮጵያ አየር ኃይልን በሰማይና በምድር በምንም አይነት ሁኔታ ማወዳድረው ማነጻጸረው አይደለም። እናውቀዋለን እኮ ስለ አየር ኃይል ተው።
የኤርትራ አየር መንገድ አንድ አውሮፕላን ያለው ያ አውሮፕላን 30 ዓመት አልበረረም መሬት ላይ ቁጭ ብሏል 30 ዓመት ሙሉ አስመራ ኤርፖርት ቁጭ ብሏል ካምፓኒው አይፈቅድለትም እንዲበር የማይፈቅድለት አውሮፕላን በጥገና ማይስተካከል አውሮፕላን አንድ ለናቱ የሆነ አውሮፕላን ለጌጥ የተቀመጠ አውሮፕላን አለ እኛ ስንበር በተደጋጋሚ የምናየው አውሮፕላን ይሄን ይዘው የኢትዮጵያ አየር መንገድ ጋር ለመወዳደር የማያደርጉት ነገር የለም በሌላቸው ነገር ባለፈው የኢትዮጵያ አየር መንገድ አስመራ ሲበር እንደነበር ይታወቃል እኛም በረናል በተደጋጋሚ የኢትዮጵያ አየር መንገድ ሙሉ በሙሉ የአስመራ በረራው ተገቢ አይደለም ብሎ ሲያቆም ማለት ነው የኤርትራ ሚዲያዎች ምን ያደርጋሉ ሻዕቢያ በሚሰጣቸው መመሪያ መሰረት ማለት ነው 150 አውሮፕላኖች ከቦይንግ አዘን አልቀው በሚቀጥለው ፕሮጀክት ይገባሉ ብለው ነበር እንኳን 150 አውሮፕላን አይደለም አንድ አውሮፕላን አልገዛም ሻዕቢያ ልንገራችሁ ግልጽ ልንገር በውሸት ፕሮፓጋንዳ በሐሰት እድሜ ልክ በጦርነት ስሜት በጦርነት ፍላጎት ብቻ እናንተን እንዲሰቅስቀው ወጥረው ማዝለቅ ነው የሚፈልጉት እናንተም ታውቁታላችሁ ሐቁን መሬት ላይ ምንም ነገር የለም ዱቄት ነው ዱቄት ስለ ኤርትራ አየር ኃይል እንግዲህ ሚዲያ ሶሻል ሚዲያው ጠቅላላ አንድ ጀት ሰማይ ላይ ሲበር ያሳያል ይሄ አውሮፕላን ይሄ በራሪ ጀት የእስራኤል አየር ኃይል ንብረት የሆነ ጀት ነው በቃ አለቀ እናንተ 1 ሚሊዮን ጊዜ ታወራላችሁ እኛ እንነግራችኋለን እኔ ኤርትራ 1000 ጀት ቢኖራት ደስ ይለኛል የሚያስቀናኝ ነገር የለም መሬት ላይ ግን ያለውን ነገር ስለማቀው ማለት ነው ምንም በቃ የሆነ ቀን ማለት ነው ሻዕቢያ ጠግቦ የሆነች ነገር ያደረገ ቀን ማለት ነው በጣም እርግጠኛ ነኝ በቃ መናደድም እናንተን ለማበሳጨትም ወይም እኔ ተበሳጭቼ አይደለም መነግራችሁ መሬት ላይ ያለውን ሀቅ ነው መነግራችሁ 2 ቀን ከናቅፋ ከቃሮራ ማለት ነው 2 ቀን ነው የሚፈልገው የኢትዮጵያ አየር ኃይል 2 ቀን ብቻ በ2 ቀን ሁሉ ጫዋታ ይጠናቀቃል ይሄን ስነግራችሁ ላናድዳችሁ ብዬ አይደለም ላበሳጫችሁ ብዬ አይደለም ወይም ለጉራ አይደለም ከናቅፋ እስከ ራስ ጎራ 2 ቀን ይፈጅበታል የኢትዮጵያ አየር ኃይል ምክንያቱም ስለሚችል ማለት ነው ስለሚችል ነው ሰሞኑን ታውቃለህ አይደል ፊልድ ማርሻል የት እንዳሉ ታውቃለህ ፊልድ ማርሻል ብርሃኑ ጁላ ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ዋና አዛዥ የት እንዳሉ ታውቃለህ ራሻ ናቸው ራሻ እኮ የሄዱት ቮድካ ሊጠጡ ብለው አይደለም የሄዱት ለስራ ነው የሄዱት ምን እንደሚሰሩ ደግሞ እኛ ባነግራችሁም እናንተ ታውቁታላችሁ ስራው ምን እየተሰራ እንዳለ ታውቀዋለህ ጀግኖቻችን ራሻ ነው ያሉት አብቹ ጣሊያን ነበር አንዳንድ የሚዲያዎች እንደውም በስላቅ መልክ ሲቀባበሉት የሰማሁትና ያየሁት ነገር ምን መሰላችሁ ሰሞኑን ኢትዮጵያውያን ያብቹና የጣሊያኗ ጠቅላይ ሚኒስትር ፎቶግራፍ አንድ ላይ አድርገው የቀድሞ የኤርትራ ገዢዎች ቅኝ ገዢዎች ብለው አቀርበዋቸዋል አብቹንና የጣሊያኗን የጠቅላይ ሚኒስትር ፎቶግራፍ አንድ ላይ በማድረግ ማለት ነው ዞሮ እኔ ልንገራችሁ ጥምዶ በለው ሰይጣን በለው አጋንንት በለው በአስማት በለው በድግምት በለው በደብተራ በለው በፈለገው ተጣመዱ በፈለገው ተዝናኑ በፈለገው ጨፍሩ የፈለገ ፕሮፓጋንዳ ልቀቁ ኢትዮጵያ የምትባል ሀገርን ታውቋታላችሁ የኢትዮጵያ ሕዝብ ሲነሳ ምን እንደሆነ በደንብ አድርገህ ታውቀዋለህ የባድመ ጊዜ አሳይተናል ባሬንቱ ገብተን ተለምነን የወጣ ነው መንደፍራ ሄደን ተለምነን ተብሎ ተሰግዶ የኢትዮጵያ ጀግኖች ውጡ ተብለን የወጣ ነው ስለዚህ እኔ ጦርነት አልፈልግም ሰላም እፈልጋለሁ የሻዕቢያ ደጋፊዎች ግን አሁን ሁላችሁም ማለት ነው በሌለ ነገር የምትመኩ በሌለ ነገር የምታጨበጭቡ ሁሉ ማለት ነው ነገ እንደምታፍሩ ምንም ጥርጥር የለኝም የኛ አየር ኃይል ነው ብለህ የምትቀደር ሰውዬ ለምን አውሮፕላን የኤርትራ መንግስት እንዲገዛ ለምን ለኢሳያስ አፈወርቂ አትነግሩ ለምን ኢሳያስ የኛ አየር ኃይል ምንም ባዶ ነው ከኢትዮጵያ ጋር የሚነጻጸር ነገር የለውም የኤርትራ አየር መንገድ ባዶ ነው ከኢትዮጵያ ጋር የሚነጻጸርና ምን ጉዳደርበት ነገር የለም ለምን ሀገራችንን አታሳድግም ለምን ውሃ አታስገባም ለምን መብራት አታስገባም ብለህ ለምን አትጠይቅም ሁሌ ስለ በረራ ሁሌ ስለ ጦርነት ታወራለህ አባቴ እኛ ጦርነት ጨርሰን አሁን እንዴት ኢትዮጵያን ማልማት ይቻላል የሚለው ስራ ላይ ነው ያለነው ኢትዮጵያን ማልማት የምንችልበት ዋነኛው መንገድ ደግሞ የባህር በራችንን ስናስመልስ ነው አሁን የተጀመረው ትላልቅ ፕሮጀክት
እጅግ ስኬታማ እንደሆነ ታውቃለህ። ካይሮ ጸጥ ብላለች። ታላቁ ህዳሴ ግድብን በደንብ አድርገን አጠናቀናል። ሌሎችም ፕሮጀክቶች ይቀጥላሉ። አለቀ። ስለዚህ ሻዕቢያ ከወያኔ ጋር ጥምረት የፈጠረው እኛ ወደ አሰብ እንዳንሄድ ነው። አሰብ እኮ ያለው አሰብ እኮ መቀሌ ጋር አይደለም ወይም መንደፈራ ጋር አይደለም ያለው። እኛ ትግራይ ክልል ሄደን ምንም የሚያጨማልቀንና የሚያጨቃጭቀን ነገር የለም። ግልጹ ልንገራችሁ፣ አሰብ እዚህ ጋር ያለው እዚህ። ስለዚህ እኛ በአሰብ ጉዳይ ትግራይ ሄደን ጦርነት የምንከፍትበት ምንም ምክንያት የለም። እዛው ተጣመዱ፣ እዛው አብራችሁ ቢሉ ጠጡ፣ እንጆይ ያርጉ በቃ። እኛ ግን ማለት ነው እኛ ኢትዮጵያውያን የራሳችን የሆነ ነገር ማስመለስ ግዴታችን ብቻ ሳይሆን ትክክለኛው ሰዓት አሁን ነው። ስለዚህ ዓለም ላይ ያለውን ኃይል ጠቅላላ አስተባብራችሁ አንድ ላይ ጥምረት ፍጠሩ። ጉዳያችን አይደለም። ክንፈ ዳኘው ምንድን ነው ያለው? ክንፈ ዳኘው ታውቁታላችሁ ኢትዮጵያውያን። እኔ የማዕረግ ስም አልጠራም፣ ምክንያቱም ኢትዮጵያ የምትባል ኩሩ ሀገር ለእንደዚህ አይነት ሰዎች ይህንን ማዕረግ ትሰጣለች ብዬ አላምንም ከዚህ በፊትም። ስለዚህ ክንፈ ዳኘው የሚባለው ሰውዬ በሰብልዬ እጁ ወደኋላ ታስሮ የመጣ ሰውዬ ማለት ነው። አሁን ቁርሱን ፉል አስመራ ስለሚበላ ምንድን ነው ያለው? ከኤርትራ ጋር ግንኙነት ለመመስረት ሶስተኛ ወገን አያስፈልገንም ብሏል። አያስፈልገንም። ይሄ ማለት ምን ማለት ነው? ክንፈ የበቀደሙ ወያኔን ደህና አድርገን ስንገርፍ በሰብልዬ በቢጫዋ ሄሊኮፕተር አስረን አምጥተን ነበር አዲስ አበባ አይደለም። ያኔ ጦርነቱን አላየውም። ያኔ የህልውናውን ዘመቻ ጦርነት አላየም። አቢቹ ሬንጀር ለብሶ ከቤተ መንግስት ሄዳ አላየም። ይዛኔ አዲስ ጦርነት ማየት ፈልጓል። አሁን መሳተፍ ፈልጓል። ክንፈ በጣም እርግጠኛ ሆነን እነግራችኋለን። ለአንተም ተመሳሳይ ለሆናችሁ ጠቅላላ እንዳንተ ታስተሰብላላችሁ ማለት ነው። ይህ ሀገር ኢትዮጵያ እንደሆነ ታውቁታላችሁ። ይቺ ሀገር የአባቶቻችን ሀገር ኢትዮጵያን በአስማትና በድግምት ለ27 ዓመት እዚህ ስታጨማልቋት ነበር። የለም አሁን አስማታችሁንም ድግምታችሁንም ጠንቆላውንም ደብተራችሁንም በዶዘር ወስተን ከመጨረሻው ወስተን ልክ አስገብተናል። ስለዚህ እንደ ክንፈ አይነት ኢትዮጵያን ስትግጡ የነበራችሁ ሰዎች ጠቅላላ ደጋግሜ እነግራችኋለሁ፣ ይሄ ትውልድ እናንተን አይሰማም። አቢቹ የኢትዮጵያ ትክክለኛው ጠቅላይ ሚኒስትር ነው። አቢቹ ደግሞ ምን ማድረግ እንደሚችል ራስህ ታውቀዋለህ። እያንዳንድክ አንዳንዶቻችሁን ስታመልጡ የገባችሁበት ገብቶ በሰብልዬ እጃችሁን ወደ ኋላ አስሮ በቪዲዮ አድርጎ አምጥቶ አንዳንዶቻችሁን እንደ ሰባት አይነቱን ትንባሆ እያጨሰ ከገደል ውስጥ አምጥቶ እዚህ አሁን አሳይቷል። ይሄ ነው ከዚህ መንግስት ጋር ነው አለ እንደገና ውጊያ ካልገጠመን የምትለው። እኔ ልንገራችሁ ደጋግሜ ሻዕቢያ 2 ቀን 3 ቀን ሊደብቅ ይችላል። 4ኛው ቀን ግን ሻዕቢያ ለራሱ ሲል ማለት ነው ራስህን ነው ልክ የሚያጨስህ፣ ራሳችሁን ያጨሳችኋል። ይሄ ሳይታለም የተቋጨ ነገር ነው። በቃ 3 ቀን ሻዕቢያ እናንተን ለመደበቅ ይታገላል። 4ኛው ቀን እላዩ ላይ ስለሚመጣበት ጉዳዩ ራሳችሁን ያጨሳችኋል። አትጠራጠሩ፣ በቃ ምንም አትጠራጠረኝ። ስታሊን ምን እያለ ነው ሰሞኑን? ስታሊን እኔ ኤርትራ ሄድኩት እኮ ደብረ ቢዘንን ለመጎብኘት ነው። ሐሙሲት የምትባለው ከተማ ጋር ስትደርሱ ደብረ ቢዘን ወደ አስመራ ወደ ምጽዋ ስትሄዱ በቀኝ በኩል ጋራ አለ። ደብረ ቢዘን ገዳም በጣም ሂል ተራራ ላይ ነው ገዳሙ። እዛ ላይ ነው ያለው። እኔ ራሱ አይቼዋለሁ። ገዳሙ ላይ አልወጣሁም እንጂ በመኪና ወደ ምጽዋ ሲሄድ እዛ ነፋሲት የሚባል ከተማ ላይ ሆኜ አይቼዋለሁ ደብረ ቢዘን። እና እኔ ደብረ ቢዘን ሄድኩት ልሳለም ነው ቅድስና ፍለጋ ነው ሄድኩት ነው እያለ ያለው ስታሊን። ገብቶታል ካሁኑ። አየህ 3 ቀን አስመራ ዞር አለና አየ ያለው ነገር ምንም የትም እንደማያደርስ የትም እንደማያዋጣ ስላወቀ ስታሊን በቀጥታ ያለው ምንድነው? እኔ ደብረ ቢዘን ነው ሄድኩት አለ። ደብረ ቢዘን ገዳም ነው ሄድኩት። ከዛ ውጪ ዝም ብሎ ነው የኢትዮጵያ ሚዲያዎች የሚጮሁት ነው ያለው። ምንም ማድረግ አንችልም። አቢቹ ጀግና ነው። በቃ የጀግና ልጅ ነው። ኢትዮጵያን አሁን እየመራ ያለው ብልጽግና ፓርቲ የወንዶች ቁና ስብስብ ፓርቲ ነው። አለቀ። ቻሉት። የሻዕቢያ ደጋፊዎች የእስራኤልንም ጄቶች የኛ ነው በሉ፣ የዩክሬንን ጄቶች የኛ በሉ፣ የስሎቬኒያንም የኛ በሉ፣ የሃንጋሪንም የኛ በሉ፣ የቼክንም አውሮፕላኖች የኛ በሉ፣ የራሽያንም የኛ በሉ፣ የሁሉንም ዓለም ሀገር ጠቅላላ የኛ ነው ብላችሁ የውሸት ሎጎ እየለጠፋችሁ ለደጋፊዎቻችሁ አሳዩ፣ መጽናኛ አድርጉት። እኛ ብር የለብንም። በቃ የኢትዮጵያ አየር ኃይል
ዓለም ሁሉ ያውቀው ነው። ምንም ፖለቲካና ጉራ አያስፈልገንም። ስለዚህ ለሻዕቢያ ደጋፊዎች ሻዕቢያ ስንት ጄት አለክ ከኢትዮጵያ ጋር ለመዋጋት ብላችሁ ብትጠይቁት ደስ ይለኛል። እውነተኛ የሆናችሁ አገራችሁን የምትወዱ ጠይቁ፣ እስኪ ጠይቁ። ስንት እንዴት ነው የምናደርገው ይሄን ነገር? እናንተ የምታወሩት ሚዲያ ላይ ምናምን የምታወሩን ነገር ሁሉ ነገር ተጠናቀቀ ነው፣ ግን ይሄ ነገር እውነት ነው ወይስ አስጎብኙን በሉ። እኛ እኮ አየር ኃይል እኮ ወስዶ ያስጎበኛል ኢትዮጵያ ውስጥ። የኢትዮጵያ አየር ኃይል ያስጎበኛል እስከሚበቃ ድረስ። ጄቱን ነሽ ሄሊኮፕተሩን ነሽ ምን ደርድሮ ነው የሚያሳይክ ወለ ድሮነሽ ምናምን በቃ ምንም በቃ አላ ስላለ ምንም የሚደባበቅ ነገር የለም። የሌለው ሰው ግን አንድ የእስራኤል አውሮፕላን ሰማይ ላይ እየቀረጸ የኤርትራ አየር ኃይል ይላል። ይሄ ነው ልዩነታችን። በጣም እርግጠኛ ነኝ ስታሊን ነገ ተነገ ወዲያ ወደ ቀድሞ ቦታው እንደሚመለስ አልጠራጠርም። ጻፉና ያዙ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን ይህ የኢትዮጵያ ድምፅ ነው። ደግመዋለሁ፣ ይህ የኢትዮጵያ ድምፅ ነው። ቮይስ ኦፍ ኢትዮጵያ። ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁ ሼር ብታደርጉ ደግሞ ደስ ይለኛል። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ። አሜን።